ይድረስ በራሳቸው ለማይተማመኑ ሰዎች። አሰላሙ አለይኩም ክብራን እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ባላችሁበት ዓለም ዳርቻ ሰላምታ ይድረሳችሁ። ይህ ቻናል ሶፊ ቻናል ይባላል። ለሶፊ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባሮቹ ደግሞ ቪዲዮን በላይክ እንድትጀምሩ ዛሬም በትህትና እጠይቃለሁ። ገባ ብዬ እንደተናገርኩት እና እንትን ተጫኑ። እሺ የደወል ምልክት እየተጫናችሁ አይደለም። የምለቃቸው ቪዲዮ እናንተ ጋር እንዲደርሱ ከፈለጋችሁ የደወል ምልክት እና ቤተሰብ ገባ ስለ እንደተናገርኩት ቪዲዮ ያቆምኩት ስለመጀመር ነው። ገባ ስለ እንደተናገርኩት አንዳንድ ሰዎች በራሳችሁ ለምንድን ነው ማትተማመኑት? የኔ ጥያቄ እስቲ ሁላችሁም ኮሜንት ላይ መልሳችሁን እንድታስቀምጡልኝ እፈልጋለሁ። የአንዳንድ ልጆች ቪዲዮአችሁን ላይ ሲሄድ በተሰጣችሁ ተፈጥሯዊ ነገር ታፍሩበታላችሁ። አንድን ነገር የተሰጣችሁት ነገር ካላመሰገናችሁ ተጨማሪ ነገር ይመጣልኛል ብላችሁ ተስፋ እንዳታረጉ። እኛን ወዶ ፈቅዶ የሰጠን ነገር አሚን ብለን የመቀበል ግዴታ እንዳለብን ልነግራችሁ እወዳለሁ። እኔ በተሰጠኝ በተፈጥሯዊ ነገር በምኔም በእድሜም በመልኬም በቁመናዬም አፍሬም ላፍርም አይገባም። እናንተም ደግሞ እንደዚህ እንድታረጉ ፈልጋለሁ ወይም ሞክሩ ማለት ነው። በአሁን ጊዜ ማለት ነው በቃ በራሳችሁ እንድትኮሩና ከበቃ አላ በተሰጣችሁት ነገር እንድትኮሩ የሚያረጋችሁ ነገር ብዙ ነገር አለ። አንደኛው ነገር የሰው ልጅ በቃ ወዶ ፈቅዶ የተሰጠው ነገር አሚን ብሎ የመቀበል ግዴታ አለበት ብዬ እማምን ሰው ነኝ እንደግሌ ማለት ነው። በራሳችሁ አትፈሩ። በራሳችሁ ካልኮራችሁ ማንም ሰው በእናንተ መጥቶ እንዲኮራባችሁ አሁን ለምሳሌ እናንተ በራሳችሁ ካልኮራችሁና ራሳችሁን ካላደነቃችሁ ራሳችሁን ካልወደዳችሁ ማንም አያመሰግንላችሁም፣ ራሳችሁን አይወድላችሁም፣ ራሳችሁን አያደንቅላችሁም ማለት ነው። መጀመሪያ እናንተ የምትመሰገኑ ከራሳችሁ ሲጀምር ነው። ራሳችሁን ለራሳችሁ ማመስገን ስትጀምሩና ራሳችሁ በራሳችሁ መውደድ ስትጀምሩ ከሰው ጠብቁ የዛኔ ማለት ነው። እናንተ የጠላችሁ ሰውነት ወይ ማንነት እድሜም ይሁን ምንም ይሁን ማንም ሰው መጥቶ እንዲወድላችሁ አጠብቁ ማለት ነው። እና ይሄ ነው የምላችሁ። በጣም ብዙ ሰዎች ላይሁን ምንም ላይሁን ወደ ኋላ ተሸሻላችሁ። በተሰጣችሁ ተፈጥሯዊ ነገር አትፈሩበት፣ ኩሩበት ማለት ነው። በተሰጣችሁ ተፈጥሯዊ ነገር መቼም እንድትኮሩበት ነው እኔ የምነግራችሁ እንደግሌ ማለት ነው። እኔም እንደምኮራበት እናንተም ኩሩ። ሰው የፈለገ ነገር ብትሆኑ ስም ያጣላችሁ፣ በመልካችሁ ይሁን በማንነታችሁ ይሁን። ስለዚህ እናንተ ሰው ስም እስካላጣላችሁ ድረስ ምን አደከማችሁ? ቪዲዮ ለመስራት ስንት ጊዜ እንዳቆምኩ ልታውቁ እና በራሳችሁ ባላችሁ ነገር እንድትኮሩ ዛሬም ነገ እነግራችኋለሁ ውዶቼ። ቪዲዮአችሁ ሳይው ምናምን አንዳንዴ ብዙዎቻችሁ በቃ አላ የሆነ በጣም ተሸማቀቃላችሁ። በምናችሁም አትሸማቀቁ። የምር እውነቴ ነው የምላችሁ። የሚያሸማቀቃችሁ ነገር ምንም ነገር የለም። ታልኩት ሰውን ፈርታችሁ የምትሸፋፍኑ ሰዎች የሆነ አካላችሁ እንዳይታይ ብላችሁ ማለት ነው። በቃ አላ በተሰጣችሁ ነገር እግራችሁ ሸፋፋ ከሆነ በእግራችሁ የምታፍሩ፣ በአጠቃላይ በተሰጣችሁ ነገር ሁሉ የምታፍሩ ሰዎች እኔ አንዳንድ ነገር ልበላችሁ። አትፈሩ። የምር ምን ያሳፍራችኋል እንዴ? የሚያሳፍር ነገር አይደለም። እዚህ ምድር ላይ የሚያሳፍር ነገር ተፈጥሯዊ የሆነ ነገር የሚያሳፍር ነገር የለም። ምክንያቱም ተወዶ ተፈቅዶ የተፈጠረ ነገር ስለሆነ ማለት ነው። እና በራሳችሁ አትፈሩ። በራሳችሁ ሁሌም ኩሩ። በራሳችሁ ኩሩ የምር። እና ሁለተኛው ነገር ደግሞ ቪዲዮ ስትቀርጹ ስልካችሁ የዩቲዩብ ስልክ ረዘም ያለ ቪዲዮ ከሆነ ስልካችሁን ያግድም አድርጉት። ዩቲዩብ ደግሞ እንዲያውቀውና በደንብ እንድትሰሩ ማስተካከያ ይሆንላችኋል ማለት ነው። የቁመት አታድርጉት። የቲክቶክ እና የሾርት ቪዲዮ ልዩነት አለው አቀራረጹ። ስልካችሁን ያግድም አድርጉት። ያግድም ስታደርጉት ነው የዩቲዩብ ቪዲዮ አሪፍ የሚሆነው ማለት ነው። የተቻለኝን ምክር ነው የምሰጣችሁ። የአንዳንድ ልጆች ቪዲዮ አይቼ እቺ ነገር ከተቀማቻችሁ ብዬ ነው የማስገባላችሁ። ሀሳቤ በጣም ብዙ የተሰርቀዋል እዚህ ጋር እያወራችሁ ያላችሁ። ከዚህ ትመጣብኛለሽ እያልኩኝ እየተሸማቀቅኩኝ ነው የማወራው። ድምጻ ከገባብኝ ደግሞ ታውቃላችሁ ያለው ነገር። ለዛ ብዬ ነው ውዶቼ። ሁላችሁም ሰብስክራይብ ያደረጋችሁ ላይክን ቪዲዮን ደግሞ በላይክ ጀምሩት። የኔን የምለቃቸው ቪዲዮ ወደ እናንተ ተደራሽነት እንዲኖራችሁ ደግሞ የደወል ምልክቱን መጫን እንዳትረሱ። ከጎኔ ሆናችሁ የምታበረታቱኝ እህት ወንድሞቼ ዛሬውን በጣም ማመስገን እፈልጋለሁ። የምታዩልኝ ቪዲዮን ሞራል የሚሰጡኝ ተስፋ አትቁረጪ ምናምን ነገር የምትሉኝ አመሰግናለሁ። እኔም ተስፋ የምቆርጥ ሰው አይደለሁም። ተስፋ አልቆርጥም። ኢንሻአላህ ሁሉ ነገር ይስተካከላል ባላ ፍቃድ። እና ደግሞ መሰላችሁ አንድ የተወሰነ ኮሜንት አይቻለሁ። ካያችሁ ለመቆመጥ አትሮጡ። ምንድነው እንዴት ነው ብላችሁ እኔ በጣም ወዳለሁ ተመችቶኛል። እና መብቴን አትንፈጉኝ ማለት ነው። እኔ አሁን ከ20 ዓመት በላይ እስከሆንኩኝ ድረስ በጣም ብዙ ነገር መማርና ትልቅ ሰው ነኝ ማለት ነው። ስለዚህ ይሄ ነገር አውቃለሁ፣ ግን መብቴን አትንፈጉኝ። በዚህ ነገር ደግሞ አስተያየት እንድትሰጡኝ ካሁን በኋላ ደግሞ ደስ ይለኛል። እኔ ተመችቶኛል። እንደዚህ ስለተመቸኝ ደግሞ ምቾቴን አትንፈጉኝ። በጣም ደስተኛ ነኝ ያለሁበት ህይወት። ስለዚህ እናንተ ደግሞ ስለመከራችሁ በጣም አድርጌ አመሰግናለሁ። ግን ሰላም አለይኩም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? በጣም ደህና ነኝ። አትፍረድ ይፈረድብሃል ይባላል። አንዳንዴ እኛ የሰውን እንትን ሳንረዳ በተለይ ለመዳም ቅመሞች
የመዳም ቅመሞች ነገር በጣም ይታያል እይታለው ማለት ነው። የመዳም ቅመም አንድ ነገር ስትሰራ ስታየው ዝናው ይገናል የሆነ ነገር ይኖራል። ግን ሌላው ሰው ቢሆን ደግሞ እንደዚህ አይገንም። እኛ ለምን እንደሆነ አናውቅም። ስማችን እንትን ነው። እኛ መቼ ታሪክ እንደምንሰራ አላውቅም። በእውነት እኔ በጣም ነው የሚገርመኝ። እንደው ሰው አርጎል ሰው ይገርመው ለታሪክ ያቃን ማለት ነው። ማለት ነው የምላችሁ ቪዲዮ ለማቅረጽ ፊዳ ተበልቶ አፍረስ አንዳንዴ ሲታሰብ እኮ ህይወት መስክርክል ይወጣል። እና ለማንኛውም ቤቴን ሰብስክራይብ ያደረጋችሁ ስላሉ ነው ሁላችሁም ሰብስክራይብ አድርጉት፣ አበረታቱኝ። ካሁን በኋላ ደግሞ ላይፍ እንጀምራለሁ ኢንሻአላህ ባላ ፍቃድ። ላይፍ ተጀምር ደግሞ ደህና ቆይታ ከእናንተ ምን ቆይ ይሆናል። እናወራለን፣ እንጮታለን፣ በደንብ አድርገን እናወጋለን ማለት ነው። እንግዲህ ስለ ሁሉም ነገር አልሐምዱሊላህ ነው። በቃ አንዳንዴ እኔ አይያውሽ መጥቼ ቪዲዮ ቀርጸና ምታወቀናል ተውት ቢተብሻለል ሁሉም ነገርና አንዳንዴ ከባድ ነው ቪዲዮ መቅረጽ ራሱ። እኛ ያመዳን ቆሞት በጣም ጣራ ነው ለኛ ማለት ነው። ስንቴ እንዳቆምኩት በየቀኑ ቪዲዮ ስቀርጽ ስንቴ እንደማቆመው አታውቁም እናንተ በእውነት። እና ስለ ሁሉም ነገር አልሐምዱሊላህ ጊዜ ይጨርሳል እንጂ ሁሉም ነገር ባላ ፍቃድ ይሳካል ብዬ አስባለሁ። ለቤቴ ደግሞ አዲስ ሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ደግሞ በላይክ ጀምሩት። እኛ የመዳም ቅመሞች ማለት ነው ካበረታታችሁ ለሀገራችን እንድንሄድ ታኮ ከሆናችሁ አረብ ቤት ምን ማንሰራ አረብ ቤት ወዶ የሚቀመጥ ሰው አለ ብዬ አላምንም። እሳት ነው የሚቀመጥ ነው። ስለዚህ ስለ ሁሉም ነገር አልሐምዱሊላህ ነው። ሁላችሁም ደግሞ ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ባለፈው ጨርሻለሁ ተናግሬ ብዙ ነገር ነው የተናገርኩት። ሰው ሀገር ላይ ስንኖር ደስ አይልም፣ ገንዘብ ሊገኝ ይችላል እንጂ ደስታ የሚባል ነገር የለም፣ ነፃነት የሚባል ነገር የለም ብዬ በጣም ብዙ ነገር ተናግሬያለሁ። ከዛም በላይ መናገር እችላለሁ፣ ግን ጊዜ ስለሌለኝም ያው እንዴት ሆኜ እንደምቀርጸው እኔ ራሴ ስለማውቀው ነው። ስለ ሁሉም ነገር አልሐምዱሊላህ ነው። እናንተም ደግሞ ፈታ እያላችሁ ሞራናችሁ እንዳይጎዳ በተለያየ ነገር ራሳችሁን እያጽናናችሁ ኑሮ እንጂ ሞራናችን የሚሰብረ ነገር ከመቶ ይኖራል። ግን ስለ ሁሉም ነገር ማለፍ ይሻላል ማለት ነው። እና ውዶቼ በቀጣይ ቪዲዮ እስከምንመለስ ድረስ ሰላምና ፍቅር ለእናንተ ይሁን። ዩቲዩብ ደግሞ በደንብ ተኝቷል፣ በደንብ አርጎ ነው የተኛው ማለት ነው። ኮንትራት አንስቷል እንቅልፉ። ስለዚህ በደንብ አርጋችሁ አንቀሳቅሱት። አረ ተንቀሳቀሱ፣ ተኝታችኋል። ሁላችሁም ሰብስክራይብ ያደረጋችሁ ዩቲዩብን ከፍ አድርጉልኝ። እናንተ ደግሞ ዩቲዩብን ከፍ ስታደርጉት እኔም ካለሁበት እንድነቃነቅና የራሴን ህይወት እንድጀምር ይረዳኛል ማለት ነው። የራሴን ህይወት ስላችሁ ከአረብ ቤት ወጥቼ የራሴን ነገር ተፍ እንድል ታኮ ይሆነኛል ማለት ነው። ለኔ ደግሞ ተፍ እንድል እናንተ ደግሞ ሰበብ ያካሆናችሁ ምን አይነት ደስታ ውስጣችሁ ላይ እንደሚመነጭ ታየኝ። ስለዚህ ለሶፊ ቻናል ደስ ሆናችሁ ዛሬም ነገም ጎራ ስትሉ ሰብስክራይብ ማድረግ እንዳትረሱ። ነባሮቹ ደግሞ ቪዲዮን በላይክ መጀመራችሁ እንዳትረሱ። ስትወጡ ደግሞ የደወል ምልክት እየተጫናችሁ ስላልሆነ ቪዲዮ ወደ እናንተ እየተደረሰ አይደለም። የደወል ምልክቷን በፍጹም ሳትጫኑ እንዳታልፉ ማለት ነው። አሁንም ገባ ስል ቪዲዮ ስትተያዩ እያንዳንዶቻችሁ ትዕግስት ይኖራችሁ፣ ታገሱ። በትዕግስት ነው ያለው። ብዙዎቻችሁ ላይቭ ላይ ብቻ ነው ሰዓት የሚገኝ የሚመስላችሁ አይደለም። ሰዓት ነፍ ቪዲዮ ላይ ይኖራል። ግን እኔ አሁን በፊት በተዘጋ አካውንቴ ማለት ነው 6 ሰዓት ቆይቼ 4 ሰዓት የሚሰጠኝ ጊዜ ነበር። አሁን አልሐምዱሊላህ ነው እቺ መታ አድርጌ ከለቀኩኝ ሰዓት አገኛለሁ። ስለዚህ ቪዲዮም ስሩ። አንዳንዶቻችሁ ብቻ ላይቭ ላይ ስገባላችሁ ቪዲዮ የሚባል ነገር የለም። ሄድን ኮሜንት ልንሰጥ ራሱ የለም፣ ታፍኗል ማለት ነው። ቪዲዮ ለቀቁ፣ ያገኛችሁት ነገር መታ አድርጋችሁ ለቀቁ ማለት ነው። በዚሁ በተጨማሪ የቲክቶክ ቪዲዮ አምጥታችሁ ምጭሩ ሰዎች ምን ይጠቅማችሁ ነው? ደክማችሁ 1000 2000 ሰብስክራይብ ከገባችሁ በኋላ ወሽመጣችሁ ቁርጥ ነው የሚለው። የቲክቶክ ቪዲዮ ተሳስታችሁ እንዳጀሙ በራሳችሁ ወጣችሁ ስሩ። ቪዲዮ ራሳችሁን ማሳወቅ ካልፈለጋችሁ ደግሞ ከካሜራ ጀርባ ሆናችሁ በሆነ ነገር አድርጋችሁ ስሩ። ይሄ እኮ ደክማችሁ ታጥቦ ጭቃ ነው። ስለዚህ ይሄን ነው የምላችሁ። በቀጣይ ቪዲዮ እስከምንመለስ ድረስ ሰላምና ፍቅር ለሰው ዘር ባይ። እወዳችኋለሁ።